ኢትዮጵያ የምትባል የነጻነት ማማ የቆፍጣኖች ሀገር የስልጣኔ አድባር ልዩ ጽላቴ ናት። እሷን አትንኩብኝ፣ አማራም እንደዚያው እምነቴ ናት ብለው ለምን የግጥሜ ርዕስ ነው። ለምን አገር ባስከበረ ለሀገር በኖረ በርካሽ እጽ ሳይሆን በክቡር አጥንቱ አገሩን ባጠረ ተራ ገንዘብ ሳይሆን ለአገሩ ልዕልና ደሙን በገበረ ሽልማት ሲገባው ያደማቅ ገጽታው እንደምን ጠቆረ? መልአክ ሆኖ ሳለ እንደ ነፍሰ ገዳይ ለምን ተቆጠረ? አማራ የሚባለው በነማን ተወግዞ በነማን ከበረ? ነቢይ በሀገሩ አይከብርም እንዲሉ በገዛ ሀገሩ ላይ ምን ነው መቃለሉ? ምን ነው መበደሉ? በሚያምናት ምድሩ ላይ ምን ነው መታለሉ? ዳቦ ይልስ የለ ሌባም አላመሉ። ከመላ ኢትዮጵያ ወገኖቹ ጋራ ለአንድነት በቆመ ጠላት ባንጓለለ የአገር ዋልታና ጌጥ ውበት ሆኖ ሳለ ለምን ተበደለ? ለምን ተገደለ? ለምን ተገለለ? መልስ የሚያስፈልገው ብዙ ለምን አለ። በአቋቋም ቅመራ በቅኔው ምስጠራ በጣም ብዙ ገድል የሰራ በሀገር ፍቅር ነዲድ ከጧፍ የሚያበራ እንኳንስ ወዳጁ ጎረቤቱ ሳይቀር በስሙ የኮራ ነበረ እኮ አማራ። ታዲያ ክብርና ውዳሴ ነበር ለውለታው የሚገባው መልሱ፣ ወይስ ዘሩን ማጥፋት እንዳውሬ እያደኑ እንደወሮ በላ የትም እያፈሱ? የአይሁድ ድምር መንጋ ጌታውን ሊገድለው ወንጀል ሲፈጥርለት አይኑ እያየ ሲያብለው የናዝሬቱ ኢየሱስ የአይሁድ ንጉሥ ብሏል ስቀለው ስቀለው በርባን እንፍታለን እሱን ግን መስቀል ላይ በቶሎ አንጠልጥለው ብሎ እየጮኸ ነው ፈጣሪውን ሳይቀር ስሙን የበከለው። አገሬ ናት ብሎ ወገኔ ነው ብሎ አምኖት እያደረ በእምነት እየዋለ ለምን ተበደለ? ለምን ተገደለ? ለምን ተገለለ? መልስ የሚያስፈልገው ብዙ ነገር አለ። መልስ የሚያስፈልገው ብዙ ነገር አለ። ፍች የሚያስፈልገው አያሌ እንቆቅልሽ ብዙ ውስጥ አለ። ለኔ እንደሚመስለኝ በጠመንጃ አይደለም እሱ ለግብዝ ነው፣ በጉልበትም አይደለም የአራዊት ባህሪ ነው። በጥላቻ አይደለም ጊዜ ያለፈበት የጅሎች ድርሻ ነው። ለጥላቻ ደዌ ፍቱን መፈወሻ ለአእምሮ ስብራት ዋነኛው ወጌሻ አእምሮ ብቻ ነው የትብታብ ማርከሻ። ምሁር ሆይ በላ ዘዴ ቀይስ ለትብታቡ መፍቻ ለደዌ መድኃኒት ለችጋሩ መግቻ። ወላጅህ ወዲህ ከሰው ሰራሽ ወዲያ ከተፈጥሮ ታግሎ እያታገለ ተባይ እየበላው ሾሁ እየወጋው ወዳጁ እየከዳው እየተበደለ ዓመት ሙሉ ደክሞ ጦም አድሮ እየዋለ አንተን ሲያስተምርህ እንደነበር አለ። ከሺህ ዓመት በፊት በሄደበት መንገድ ባረሰበት ዘዴ ምን ለውጥ አገኘና አለፈለት እንዴ? በዚያ ላይ መገፋት፣ በዚያ ላይ ስደቱ፣ መከዳት፣ መሞቱ፣ አገሬ ናት ባላት እንግልት ልፋቱ ስንቱ ይዘረዘራል ይቅር ምን አባቱ። ዛሬም ዳማከሴ ፌጦና ቅርንፉድ፣ ዛሬም አባይ ጠንቋይ መጣፍ ገላጭ አጉሪ ቃልቻ ቤት መሄድ ያልፋል ብሎ ሲጥር ራሱ እያለፈ ጊዜውን ሲያነጉድ እባክህ ነቃበል ህመሙ ይሰማህ አሳይ እንጂ መንገድ። ከቻልክ ፈውሱን ስጠው ካልሆነ አብረኸው ሙት። ሲከፋው ተከፋ ሲደሰት ተደሰት። ሲያለቅስ አብረህ አልቅስ ሲስቅም ተንከትከት። ይሄው ነው ዝምድና፣ ይህ ነው ወገን ማለት። የተፈጥሮ ሳያንስ ሰው ሰራሽ ተባዩ ጎኑን እየላሰው ለተገፋው ዋልታ እንዳልነበር ሁሉ የረባው ያረባው እየጎነተለው አገሩ ጠፍታበት አገሩን ፍለጋ አገር እንደሌለው ዝምታው ምንድነው? ትዕግስት ነው ፍርሃት በላ መልስ አድለው? ኢትዮጵያ የምትባል የነጻነት ማማ የቆፍጣኖች ሀገር የስልጣኔ አድባር ልዩ ጽላቴ ናት። እሷን አትንኩብኝ፣ አማራም እንደዚያው እምነቴ ናት ብለው ኢትዮጵያ የምትባል የነጻነት ማማ የቆፍጣኖች ሀገር የስልጣኔ አድባር ልዩ ጽላቴ ናት።
እሷን አትንኩብኝ አማራም እንደዚያው እምነቴ ናት በለው በለው አው በለው። የምን ማቀርቀር ነው? የምን መቆዘም ነው? እባክህ ቀና በል አንገትህን ቀና አርገው። በትካዜ ሳይሆን አንድ ላይ ስትቆም ነው የጥላቻ መንጋ የሚበረግገው። አንድ መሆን አቅቶህ ህብረትህ ከላላ ይጫወትብሃል ቀበሮና ተኩላ። ከስር እንዲነቀል ትብታቡ ሰንኮፉ የሰመረ እንዲሆን የክፉ የደጉ የጊዜያችን ሰልፉ ሁሉም ከተኛበት ይቀስቀስ ይወገስ ይበቃል እንቅልፉ። ለችግሮች መፍቻ አንድነት ብቻ ነው የማይዝገው ቁልፉ። ቀጫጫ የሆኑት የፈትላችን ክሮች ለብቻ ሲያዩዋቸው ከተነጣጠሉ ምንም አይፈይዱ ምንም አቅም የላቸው። አንድ ላይ ከሆኑ አንበሳ ያስራሉ እሱ ነው አቅማቸው። ከመላ ኢትዮጵያ ወገኖቹ ጋራ ለአንድነት በቆመ ጠላቱን እንደ ገብስ ሁሌ ባንጓለለ የአገር ዋልታና ጌጥ ውበት ሆኖ ሳለ ለምን ተበደለ? ለምን ተገደለ? ለምን ተገለለ? መልስ የሚያስፈልገው ብዙ ለምን አለ። ምሁር ሆይ ፍታለት ባክህ ትብታቡ ይበቃል። በእውቀትህ ጋገዝከው የችጋሩ ልጓም ይወልቃል ይወድቃል። ይበቃል ይበቃል ይበቃል። እግዚአብሔር ይስጥልኝ።